ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል፣ አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩን ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ አህያ አንበሳ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በሌላ ያስተላልፋሉ ብሎ ጠየቃቸው። አህያ አንበሳ መለሷ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል፣ ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት፣ ሶስተኛ ነገር የሁለታችሁ ሳይበቃ ጉዳዩን እኔ ጋር ይዘህ መጥተህ የኔንም ጉዳይ በመግደል